በቅርቡ አርቲስት ድምፃዊና ሞዴል የሆነችው ሳያት ደምሴ ላይ የተነሳው ነገር አነጋጋሪ ሆኗል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እንድትጀምሩት በአክብሮት እንጋብዛለን። ከዚህ በፊት እንግዲህ እኛ ሴቶች ላይ በርከት ያሉ ጫናዎች ይደርሱብናል። ይህ ስን ግን ሴት ስለሆንኩ ሳይሆን እውነት ስለሆነ ነው። ብዙ ጊዜ አማረብን፣ ዘመኑን፣ ፋሽኑን ተከተልን ስንል በእኛ ቤት ሰውነታችንን አስውበን ሁሉም ነገራችንን ቆንጆና ውብ ዘመነኛ ሴት አደረግን ስንል ተቺዎቻችን ደግሞ ምን ነው የፈረንጆቹ ሁሉ አይቅርባችሁ ተባላችሁ፣ የሀገራችሁን ባህልና ወግ ረሳችሁ እየተባልንም ብዙ ስድቦችን እናስተናግዳለን። አሁን ባለንበት በዚህ ጊዜ ደግሞ ዘመንና ፋሽን በየሰዓቱ በሚቀያየርበት ጊዜ እኛም አቅማችን የፈቀደውን ቆንጆና ውብ ያደርገኛል ከኔ ፊትና አቋም ጋር ተስማምቷል ብለን ያሰብነውን እንደ ፍላጎታችን እናደርጋለን። አንዳንዶቻችን ወደነው እኛ ለራሳችን ቆንጆና ኮንፊደንስ ያለው ሰው ሆነን ለመታየት ስናደርገው፣ ከፊሎቻችን ደግሞ ሌላው ሰው ያደረገው አይቅርብን፣ ልክ እንደነሱ እኛም ቆንጆ እንሁን አለያም ቆንጆ መስለን እንታይ ብለን የውስጣችንን ችግር ድፍን አድርገን ባለን በሌለን አቅም ራሳችንን ለማስዋብ ብዙ እንጥራለን። ዞሮ ዞሮ ብዙ ሰዎች እስካሁን ድረስ ራሳቸውን ለማስዋብ በርከት ያሉ የውበት መዋቢያዎችን፣ ጫማዎችን፣ ልብሶችን፣ ሜካፖችን፣ ጸጉሩን ሁሉ ሳይቀር ዛሬ ላይ ሁሉም የሚጠቀመውና የዕለት ተዕለት ኑሯችን ላይ ዋና ተጽዕኖ ከሚያሳድሩ እቃዎች መካከል መመዝገብ ከጀመሩ ቆይተዋል። ብዙ ሰዎች እንዲህ ባደረገን ቁጥር የኋላ ታሪካችሁን ረሳችሁ፣ ምን ነው ከባህር ማዶ የመጣውን ሁሉ እናንተ መጠቀም አለባችሁ ሆይ የበፊት እናቶቻችሁን ምሰሉ ተብሎም ይነገረናል። አንዳንዴ ደግሞ ጥቃቶች ሲደርሱም ሳይቀር ለጥቃቶቹ መሸፈኛና አጀንዳ ማስቀየሪያ ይሆን ዘንድ አንድ ሴት ጥቃት ደረሰባት ሲባል በዛ ዕለት ምን ለብሳ ነበር? ምንስ አርጋ ነበር? እንዴትስ በዛ ሰዓት ያንን ልብስ አድርጋ እንደዛ አምሮባት እዛ ቦታ ትገኛለች ተብላችሁ ከጥቃታችሁ በላይ ይህ ነገር ስለ ልቦናችሁን እንዲጎዳም ትደረጋላችሁ። ታዲያ ማማር ለሴት ልጅ ቅንጦት ሆኗል። ምክንያቱም ጥቃት ቢደርስብሽ ያማርሽውና የተዋብሽው እሱ ነው ለዚህ የዳረገሽ የሚል ማህበረሰብ በአቅራቢያችን በርከት ያሉ በመሆናቸው፣ በእርግጥ ይሄን አለ እንጂ ለብዙ ሴቶች እንዲህ ወገባ ይዘው የሚከራከሩ ብዙ ወንዶችና በአቅራቢያችን ያሉ ሰዎች በርከት ያሉ ናቸው። ይህንን ያነሳ ነው ሰሞኑን በሶሻል ሚዲያ ሳያት ደምሴ ላይ የቀረበባትን ባየን ጊዜ ግን ጭራሽ ተቃራሪና ከዚህ በፊት ስንሰማውና ስናፍቀው የነበረውን ወሬ ጭራሽ አስገልብጦ ሲሆን አንድም ሰው ለትችት ከምንም እንደማያመልጥ ያረጋገጠ ሆኖ አግኝተነዋል። በፊት መልበስሽ፣ ማጌጥሽ፣ ውብ ሆኖ መታየትሽ፣ የባህር ማዶን ፋሽን መከተልሽ እና አንቺ ራስሽ እኔ ላይ ያምርብኛል ያልሽውን የራስሽን ስታይል መከተልሽ ነበር ብዙ የሚያሰድበውና በአደባባይ ይህ ነገር ለምን ተደረገ ተብሎ ቁጣን የሚያስነሳው። ታዲያ ዛሬ ላይ ሁሉም ሰው ሲናፍቀው የነበረውን የኋላ ታሪካችሁን እዩ የሚለውን የሰማችና በራሷ ስታይል ብዙውን ጊዜ የእናቶቿን አለባበስ የምትወደው ድምፃዊቷ አርቲስትና ሞዴሏ ሳያት በዚህ ልክ ትነገራለችና በሰው አፍ ውስጥ ትገባለች ብለን ፈጽሞ አላሰብንም ነበር። ሳያት ደምሴ ብዙ ጊዜ የምትከተላቸው ፋሽኖች ረጋ ያለች፣ ከንግግሯ ጀምሮ ብዙ ሰዎች የሚወዷት፣ ሙዚቃዋንም የሚያደምጡላት አይደለም። ሙዚቃዋ በቅርቡ የሰራቻቸው ፊልሞችን እረኛዬን ባየን ጊዜ እዛው በገጠሩ ማህበረሰብ ተወልዳ አድጋ የኖረች እስኪመስለን ድረስ በደንብ እናናዬ የተሰኘችውን ገጸ ባህሪ ተላብሳ ሁላችንንም ስታስለቅሰን በየክፍሉና በየሲዝኑ ደግሞ በጣም የሚያምር ትወናን እያሳደገች የመጣች መሆኗን የምናስታውሰው ነው። እረኛዬን ለመነሻነት ጠቀስ ነው እንጂ በርከት ያሉ ፊልሞች ላይ ሳያት ደምሴ የተወነችባቸው ጥቂት ቢሆኑም ሁሉም ላይ ግን የተዋጣለት አተዋወንን አሳይታናለች። በሙዚቃዋም ቢሆን በጣም ደሳስ የሚሉ በተለይ ደግሞ ዘጠናዎቹ በሚባለው ጊዜ ሁላችንም ወደን ያደመጥናት ናት። ይህ የሆነው ታዲያ ሳያት ደምሴ ለስራዋ ጠንካራ፣ በድምጿም በትወናዋም በሞዴሊንግ ስራዋም ታዲያ ከዚህ በፊት ጥሩ የሚባሉ ስራዎችን ካሳዩን እንስቶች መካከል ናት። ሳያት ደምሴ የምትወደደው በእነዚህ ሁሉ ስራዎቿን ብቻም ሳይሆን ጸባዩዋና አለባበሷ ከመልኳ ጋር ተጨምሮ ብዙ ወንዶችን ምን ነው ሁላችሁም ሴቶች እንደሷ በሆናችሁ እያሉ በርከት ያሉ ወንዶች ይወዷታል። ይህ የሆነው ታዲያ የድሮ የእናት አባቶቼን ያለችውን አለባበስ ወዳና በተጠራችበት ቦታ ሁሉ ያለ ሜካፕ ስለምትቀርብ ነው። ጥርት ያለ ፊት፣ የሚያምር ሰውነት ያላት ሳያት በሄደችበት የአገር ባህል ካልቻለችም ቀሚስ እያደረገች ፊቷን ያለምንም ሜካፕ፣ ጸጉሯን
ራሷ እንደ ነገሩ አድርጋ ነው የምትቀርበው። በእርግጥ ሳያት ጆንያ እንኳ ብትለብስ ያምርባችኋል ከሚባሉ ሰዎች መካከል ናት። ምንም ለብሳ ብትመጣ በጣም የምትማርክና ደስ የምትል ናት። ንግግሯና የምትናገርበት ቦታ ደግሞ በጣም ቁጥብ በመሆኑ ሁሉም ሰው ሊወዳት የሚገባ አይነት ናት። ታዲያ ሳያት ላይ ሰሞኑን የተነሳባትን ነገር ባየን ጊዜ በጣም አዝነናል። ከዚህ በፊት የእናት አባቶቻችንን ባህል ልበሱና ሁኑ ሲሉ የነበረው ማህበረሰብ ሳያትም እንደ እናቶቻችን ሻሿን ቀሚሷን አርጋ በአደባባይ ለቫኬሽንና ለመዝናናት በምትሄዱበት ጊዜ እንኳ ሻሽና የእናቶቿን ቀሚስ የምታደርገው ይቺ ቆንጆ ሴት ታዲያ ለምን ሻሽ አደረግሽ? ንጽህናሽን አትጠብቂም ወይ? ተዝረከረክሽ ተብሎ መሰደቧን ባየን ጊዜ በጣም አዝነናል። ይህ እኮ የእናት አባቶቻችን ባህል በየሰርጉ በየሁሉም ቦታ ሲሄዱ አምሮባቸው ተውቧቸው ጸጉራቸውን ሸፈን አድርገው የሚወጡበት እንጂ የሚያሳፍር ነገር አይደለም። ሳያት ታዲያ አይደለም ሻሽ አስራ ተንጨባራ እንኳ ብትወጣ የሚማርክና ደስ የሚል አቋም ያላት ልጅ ናት። ሁሉም አይዋጥልህ ያለው ይህ ማህበረሰብ ታዲያ ይችን ልጅ ምን አርጊ ነው የሚላት? ለምን እንደዚህ አምሮብሽ ወጣሽ ነው ወይስ በሻሽ እንኳ ሆና አማረባትና ቆንጆ ነሽ ለመባል ብለሽ ነው የወጣሽው የሚሉ ይመስላሉ። በራሳችሁ ያለውን የራስ አለመተማመን በሰው ውስጥ መፈለግ በጣም ያሳዝናል። በተለይ ደግሞ ሴቶች ሆናችሁ በዚህ ልክ ስለሷ መናገራችሁን ባየን ጊዜ ያዝነናል። ታዲያ ተናጋሪዎቹ ማናቸው ብለን መልካቸውን ባየን ጊዜ በእርግጥም በውስጣቸው ያለው ኢንሴኩሪቲ ግልጽ ብሎ የወጣ ይመስላል። ብዙ ጊዜ ቀናቶቻችንን የምንገልጽበት መንገድ ብዙ ነው። አንዳንዴ ሰውም በማሞገስ ውስጥ ሽንገላ በሞላበት ቃላት ሰውየውን ባልሆነ ነገር ነካ እናደርጋለን። አንዳንዴ ደግሞ ልክ እንደነዚህ ልጆች በአደባባይ ሻሽ ያሰረችው እንደዚህ ብዙ ሰዎች አምሮባታል እንዲሏት ሳይሆን ጸጉሯንና ፊቷን ማበጠር ሰውነቷን መንከባከብ ስለሚሳናት ነው ብሎ መናገር ግን ምን አይነት አለማወቅ ነው? እኛ ይሄን ባየን ጊዜ በልጆቹ ስብዕና አዝነናል። በዚህ ልክ ሳያት ላይ ያላቸው ጥላቻ ግን የሚገርም ነው። ሴት ለሴት ሲተባበርና አይዞሽ ሲባባል ለችግርም ቢሆን ሲደራረስ ብዙ ወሬዎች ሲነሱባችሁ እንኳ ከጎናችሁ መቆም እንጂ ያልተሆነ ያልተሰራ ላይ ተገኝቶ ግን በዚህ ልክ ማስተባበል መልካም አይደለም። ሳያት ደምሴ ሻሺቱ ቆንጆዋ ልጅ ሁሌም ቢሆን መልካም ነገርን እንመኝልሻለን። አሁን በሀገራችን ብቻ ሳይሆን በኢንተርናሽናል ደረጃ መስራት የጀመርሽው ፊልምም ተጠናቆ ጥሩ የሆነ ስራ ላይ ለኢትዮጵያም ሕዝብ ሆነ ለብዙ አድማጮችሽ ተመልካቾችሽ ይመጥናል ብለሽ የምታስቢውን ስራ ይዘሽልን እንደምትመጪ ባለሙሉ ተስፋ ነን። እናንተስ ተመልካቾቻችን ለዚች ቆንጆ ምን ትሏታላችሁ? ሻሿን ታውልቀው ወይስ እንዲሁ እንዳማረባት ቆንጆ ሆና ትቀጥልልን? እኔ ሳያትን አይደለም በሻሽ ጆንያ መዳበሪያ ለብሳ እንኳ ብትወጣ የማያስጠላባት ከውስጥ ማንነቷ በላይ የፊት ማንነቷ ተመጣጥኖላት የምትኖር አይነት ሴት ናት። ስለዚህ ሳያት ለሁሉ ሴት ተምሳሌት የምትሆን እንጂ እናንተ እንደምትሉት ጸጉር ተበጥሮ ዊግ ተሰክቶ ከምታመጡት ውበት በላይ እሷ በሻሽና ቀሚሷ ውስጥ የተደበቀው ውበቷ የበለጠ ጎልቶ የሚታየው ለዚህ ነው። ሳያት መልካም የስራ ዘመን እንመኝላታለን። እኛ ለዛሬ ይሄንን ብለናችኋል። ሰላም ቆዩን።